ሰላም ሰላም ውድ ጓደኞቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ የነበራችሁ ጓደኞቼ ደግሞ ማበረታታችሁ አይለኝ አሁንም ማለት ነው። ስለምትሰጡኝ አስተያየት ደግሞ ከልብ አመሰግናለሁኝ። ዛሬም በሌላ ቪዲዮ መጥቻለሁኝ። 20 ሺህ ልገባ ነው በነገራችን ላይ። ስለዚህ ገፋ ገፋ አርጉኝና ወደ 20 ሺህ ልግባ ማለት ነው። ግን እዚህ ለመድረሴ ደግሞ ትልቁን አስተዋጽኦ የምታደርጉት እናንተ ናችሁና በጣም አመሰግናለሁ። እግዚአብሔር ያክብርልኝ በእውነቱ። ዛሬ በሌላ ቪዲዮ መጥቻለሁኝ። ብዙ ጊዜ ነው የምሰራቸው ቪዲዮዎች ከጸጉር የዘለሉ አይደለም። ስለ ጸጉር፣ ለጸጉር የምጠቀማቸውን እንዴት እንደምቀያይራቸው አብዛኞቹ ነገሮች ብቀያይርም ግን የምጠቀማቸው ነገሮች አንዱን ትቼ አንዱን ልጨምር እችላለሁ። እየቀያየርኩ ነው እንጂ ሌላ ነገር አይደለም ማለት ነው። በብዛት የምጠቀማቸውን ልብ ብላችሁ የምታዩ ልጆች አዲስ አይሆኑባችሁም ማለት ነው ውዶቼ። እና ዛሬም ውህድ ነው ይዤላችሁ የመጣሁት። ጊዜው የሙቀት ስለሆነ እንደኔ ሙቀት ላይ በሙቀት ወቅት ውህድ ብትጠቀሙ በጣም አሪፍ ነው። ባለፈው ቪዲዮ ላይ ላሳያችሁ ሞክሬ በደንብ አልታያችሁ መሰለኝና ይሄን ጽሁፍ እዩት። መግዛት የምትፈልጉ ልጆች ተልባ ማለት ነው። እና እንዳያችሁት እሬት ነበረኝ። እሬቴን ከታትፌ ባያችሁት መልኩ ጨመርኩኝ። ከዛ 2 የሾርባ ማንኪያ ደግሞ ተልባ ነው የጨመርኩት ማለት ነው። እዚህ ጋር የበቆሎ ዱቄት ወይም ንሻ በአረበኛ እጨምራለሁ ማለት ነው። ካላችሁ ኦኬ፣ ከሌላችሁ ችግር የለውም። ካላችሁ ብትጨምሩበት አሪፍ ነው። ምክንያቱም በጣም አሪፍ ነው ለጸጉራችን ልስላሴ፣ ለቆዳችን ጤንነት በጣም አሪፍ ነው እና ቢኖራችሁ ይመረጣል። ከሌላችሁ ደግሞ መላዝም ማለት ነው። ከዛ 2 ብርጭቆ ውሃ ነው የምጨምረው። እንደ ጸጉራችሁ ብዛት መጥናችሁ መስራት ትችላላችሁ ማለት ነው። ምንሻ የማትጠቀሙ ከሆነ ግን ተልባውን ከ2 ማንኪያ እስከ 3 ማንኪያ አድርጉት ማለት ነው። የበቆሎ ዱቄት ከሌላችሁ ማለት ነው። ቀዝቃዛ ውሃ ነው መጨመር ያለባችሁ፣ ምክንያቱም የበቆሎ ዱቄት የምትጠቀሙ ከሆነ ማለት ነው። የበቆሎ ዱቄቱን ካልተጠቀማችሁ ችግር የለውም። ቀዝቃዛ ውሃ እንደዚህ እሳት ላይ ሳትጥዱት በደንብ ካዋህዳችሁ በኋላ ከዛ ወደ እሳት ነው የምትጥዱት። እጃችሁ ማረፍ የለበትም እስከሚንተከተክ ድረስ እንዳይጓጉል ማለት ነው። እንደዚህ አድርጋችሁ ታበስሉታላችሁ። ወፈር ካለባችሁ ውሃ ጨምራችሁም ቢሆን የተወሰነ ደቂቃ ቢያንስ ከ10 እስከ 15 ደቂቃ እንዴት ተከተክ አድርጉት ማለት ነው። ምክንያቱም ተልባው ሬቱ ከነሱ የምንፈልጋቸው ንጥረ ነገሮች በምንፈልገው ደረጃ ያክል እንዲመጡልን ማለት ነው። ፀጉራችን ላይ እንድናገኘው አንተክትኩት ማለት ነው። በደንብ ቀንሱትና እሳቱን እስከሚንተከተክ ድረስ የሬቱ ከለር ቢያንስ እስከሚቀየር ድረስ አንተክትኩት ማለት ነው። ተልባውን ብስል እስኪል ማለት ነው። ከዛ ወዲያውኑ ትኩሱን አጥልሉት። ወፍራም ስለሆነ ከቆየ ስለሚረጋባችሁ በእንደዚህ አይነት መልኩ አጥልሉት ማለት ነው። እንደምታዩት ይብን በደንብ አልወርድም ብሎኝ በእርግጥ ብዙም አላስቸገረኝም፣ ግን በእንደዚህ አይነት መልኩ ነው እንትን እያልኩት ያለሁት። እናንተ ከፈለጋችሁ ይህንን እንደዚሁ መጠቀም ትችላላችሁ። እንደዚሁ ስላችሁ ካጠላላችሁ በኋላ ማለት ነው። እንግዲህ በዚህ መልኩ አጥልሌ ጨረስኩ ማለት ነው። እንደምታዩት ተልባውን በደንብ በስሎ ነበረ እና በደንብ እስከሚቀዘቅዝ መጠበቅ አለባችሁ። ሌላ ነገር መጠቀም ካልፈለጋችሁ ቅባት፣ የምትጠቀሙትን ቅባት ጨምራችሁ ሲቀዘቅዝ ይሄ ነው መጠቀም ትችላላችሁ። ለጸጉራችሁ በጣም አሪፍ ነው። እኔ ግን እንቁላል እና እርጎ እጠቀማለሁ ዛሬ ማለት ነው። ይህንን ስትጨምሩ ግን አደራ እንቁላሉንም ሆነ እርጎውን ስትጨምሩ በደንብ መቀዝቀዝ አለበት ጄሉ ማለት ነው። ትኩስ ላይ ከሆነ በፍጹም አይሆንም። ቀዝቃዛ ነገር ስለሆነ ይበጣጠሳል። እርጎም እንቁላሉም ይፈረፈርባቸዋል እና
ጄሉ በደንብ መቀዝቀዝ አለበት። እዚህ ጋር በደንብ ቀዝቅዞልኝ ነው እርጎና ጄል የጨመርኩት ማለት ነው። እንደነገርኳችሁ እርጎ እንቁላል ከሌላችሁ ጄል አልኩኝ መጀመሪያ ላይ በጣም ይቅርታ። እርጎ እና እንቁላል ከሌላችሁ ግዴታ አይደለም፣ ጄሉን ከቅባት ጋር ቀላቅላችሁ መጠቀም ትችላላችሁ። በጣም አሪፍ ነው። ባለፈውም ተቀብቸው አሳይቻችኋለሁ። እንደ ኮንዲሽነር ተጠቀሙት፣ በጣም አሪፍ ነው። በተለይ ጸጉራችሁ አልበጠር አለን የምትሉ ልጆች መጠቀም ትችላላችሁ። ይሄንም ሆነ እንቁላልና እርጎም ሳትጨምሩ ብትጠቀሙት ሁለቱም በጣም አሪፍ ነው እና እኔ ትንሽ እንቁላልና እርጎ መጠቀም ከተጠቀምኩኝ ትንሽ ቆየት ስላልኩኝ በዚህ መልኩ ቀላቅየዋለሁ። እዚህ ጋር ምን ተፈጠረ መሰላችሁ? ውህድ ስጠቀም እንደዚህ ለመቀባት ተቸግሬ አላቅም ማለት ነው። የሆነት በጣም ደስተኛ ሆኜ ነው የምቀባው ውህድ ስጠቀም፣ ግን በጣም ደብሮኝ ተነጫንጭን የተቀባሁት ይሄን ውህድ። እንደ አጋጣሚ እንዳያችሁት ወፍራም ነበረ። ከዛ እንግዳ መጣ፣ አልተመቸኝም። ልክ ሌላ ጊዜ እንደሰራሁት እንደበረደ አይታችሁታል። ጄሉ ከበረደ በኋላ እንቁላልና እርጎ ቀላቅዬ ከዛ ወዲያውኑ ነበር የምቀባው ማለት ነው። የዛን ቀን ግን አልተመቸኝም። ምንድነው ያደረኩት? በፍሪጅ አረኩት ማለት ነው። እንደዚህ በቃ አድርጌ ፍሪጅ ውስጥ አረኩት እና ቅጥን አለ። እርጎውና እንቁላሉ ስላለ ቅጥን ነው ያለው በቃ። ከዛ በመቀቢያ ይሆነኛል ብዬ ወደ መቀቢያ አደረኩት እና በመቀቢያ ልሞክር ስል ደግሞ በመቀቢያውም አይቻልም። ቀጭን ነው ግን ደግሞ በመቀቢያው ሊወጣልኝ አልቻለም። ከዛ በምታዩት መልኩ በጣም ተነጫነጨን የተቀባሁት በእውነት ለማውራት በቃ። በዛ ላይ ደግሞ ይህንን ስቀባ የሆነ ግርግር ነበረ። እሱ ሁሉ ድብርት መጣ። ይሄ አለማችንን ሰላም ያደርግልን። በጣም የጮህ ነበር። የምኖረው ባህሬን ነው፣ ግን ኳታር ላይ በቀደም ሲተኮስ የነበረው ሚሳኤል ልክ እኛ ጋር የተተኮሰ ያክል ነበር የሚሰማውና እሱ ሁሉ ነበረ ድንጋጤው። ከዛ ላይ እሱ ይሄኛው ደግሞ እንደዚህ ሆነብኝ። ብቻ በጣም እየተነጫነጭኩ ነው የተቀባሁት ማለት ነው። ከተቀባው በኋላ ራሱ ለመታጠብ በጣም ፈራው። እንደዚሁ እንዳላሳድረው ነገር አይሆንም። ማታ ላይ ነበረ ማለት ነው። ከተቀባሁት በኋላ ነበር ድምፁን የሰማን ነው። ከዛ እንዴት ብዬ ሻወር ልውሰድ? እንደምታዩት ሻወሩ ሁሉ መውሰድ ያስፈልገኝ ነበርና ፍራቻ የሆነ ነገር ቢሆን እሱ ውጡ ቢባልስ የሚለው ነገር ስለነበር በጣም ያስፈራ ያነጫነጫኝ ነበር እላቸዋለሁ ውዶችዬ። በተረፈ የዛሬው ቪዲዮ ይሄንን ይመስል ነበር። ከታጠብኩ በኋላ አላሳየዋችሁም። እንደነገርኳችሁ ብዙም ደስተኛ አልነበርኩም። ለ2 ሰዓት ያክል